የጠበቀ የነበረው እስራኤል እንግዲህ ለወራት የዛተችበትን ጥቃቷን በኢራን ኒውክሌር ፋሲሊቲዎች ላይ ከሰዓታት በፊት አካሄዳለች። ከኢራን ባክቲ ሚዲያዎች እንደመጡት ከሆነ 5 የሚሆን ዌቭ የነበረው አታክ ነበረ። hundreds of ሚሳይሎች እና hundreds of attacks የነበሩት ነበር። ኒውክሌር ፋሲሊቲዎች ብቻ አይደሉም የተመቱት፣ የአርሚ ወይም ደግሞ የኢራን ሚሊተሪ ሄድኳርተሮች ተመተዋል። የኢራን ሚሊተሪ ውስጥ ያሉ ትልልቅ ቶፕ ኦፊሻል ጀነራሎች ተገለዋል። የኢራን ኒውክሌር ፋሲሊቲ ውስጥ የሚሰሩ የተለያዩ ኢንጂነሮች፣ የኢራን የአቶሚክ ኤነርጂ የነበረው ቢሮ የቀድሞ አመራር የነበረውም ሰውዬ እንደዚሁ በቤቱ ተገሏል እና የኒውክሌር የአቶሚክ ኤነርጂው ቢሮ ኃላፊ የነበረው ሰውዬ ቤት እንደዚህ ነው የተመታው። ከተገደሉት ቶፕ ኢራናውያን ኦፊሻሎች መካከል አንደኛው መሐመድ ባጋሪ ይባላል። የኢራን የአይአርጂሲ የኢራን ሪቮሉሽነሪ ጋርድ ኮርፕስ የሚባሉት የእነሱ የሚሊተሪ ዲቪዥኑ ቺፍ ኦፍ ስታፍ ነበረ። ሪቮሉሽነሪ ጋርዱ ኮማንደሩ መሐመድ ሰላሚ ጀነራል መሐመድ ሰላሚ ራሱ እንደዚሁ መገደሉ ተነግሯል። ይሄ ደግሞ የኢራን የኤሮስፔስ ወይም ደግሞ የሚሳይል ፎርስዋ ምናምን የእነሱ አዛዥ የነበረው ክሪቲካሊ ኢንጁርድ ወይም ደግሞ በከፍተኛ ሁኔታ እንደተጎዳ የተነገረው። ቴህራን አቅራቢያ የሚገኝ የሚሳይል ዲፖም እንደዚህ መመታት ተነግሯል። እንደምትመለከቱት በተራራ ውስጥ ነው ይሄ ነገር የፈነዳው። ፕሮባብሊ ባንከር በስተር ቦምቦችን ነው የተጠቀመችው። ባንከር በስተር ቦምቦችን ነው የተጠቀመችው እስራኤል። ይህም ደግሞ በቅርቡ ጥቃት የደረሰበት ታብሪዝ ውስጥ የሚገኘው የኒውክሌር ፋሲሊቲ እና የሚሳይል ማከማቻ ቦታ ነው። ሞር ክሎዘር ሉክ ኢቭን ተራራ ውስጥ ዲፕ የተቀበሩ ቦታዎች ላይ ነው እንደዚህ አታክ የደረሰው። እንግዲህ እስራኤል አይ ቲንክ ሙሉ መረጃው ነበራት የት እንደነበሩ። እንግዲህ ኢራን ከሩሲያ የወሰደቻቸውም ከሩሲያ የገዛቻቸውም እንደዚሁም ደግሞ ራሷ የሰራቻቸው ኤር ዲፌንሶች እንዳለ ይታወቃሉ። እና በቫር 373 በቫር 313 የሚባሉት እንደ ኤስ 300 አይነት የሚመስሉ የተለያዩ ኤር ዲፌንሶች እንደነበሩ ይታወቃል። ግን እነዚህ ኤር ዲፌንሶች they failed to intercept any attack የተባለው ከኢራን ሚዲያ የወጣው ነገር ማለት ነው። ደግሞ የሚታዩት የኤር ዲፌንስ ፋሲሊቲዎች ወይም ደግሞ የዲፌንስ ሎንች የሚደረጉባቸው ቦታዎች ተመተው እየነደዱ የነበረበት ነው። ኤር ዲፌንሶቹ ወይ አክቲቭ አልነበሩም ወይ ደግሞ ጭራሽ ሎንች አድርገው ሚስ አድርገዋል ማለት ነው። ይሄ በጣም ዋይድ ሬንጅ የሆነ አታክ ነው በኢራን ላይ ደረሰው። ቤንያሚን ኔታንያሁ ደግሞ ከዚህ ከጥቃት በኋላ የመግለጫ ሰጥቶ ነበረ። የእስራኤል ሕዝብ እንግዲህ እንደሚደበቅ ላልተወሰነ ጊዜ ኢቭን ከዚህ በፊት ከነበሩ ጊዜ ሁሉ ረዘም ላለ ጊዜ ስራውን አቋርጦ እንደሚደበቅ ነው የተናገረው። አሁን እስራኤል ሙሉ በሙሉ is bracing for an attack በቃ እየተዘጋጀች ነው ላይ ለሚደርስበት ጥቃት። ያው ኢራን ዝም ትላለች ማለት ከባድ ነው። የአሜሪካ ኢንቮልቭመንት ምናምን ምን ይመስላል የሚለውን ደግሞ እንግዲህ በቀጣይ ቪዲዮዎች እንትን እላችኋለሁ እነግራችኋለሁ።